ዛራ ሚዲያ ኔትወርክ በከባድ ጊዜ ተፈትኖ ህዝባዊነቱን ያስመሰከረ ለፍትህ ለሞራል የቆመ በቅን ልቦና ሙሉ አቅምና የሙያ ኃላፊነት የሚተጋ ዛሬም በኢትዮጵያ የሚዲያ ትግል የበኩሉን እያበረከተ የሚገኝ ተቋም ዛራ ሚዲያ ፍትህ ለሚሹና ከተበደሉ ጎን የሚቆም ሰላምና አብሮነትን የሚያበረታታ ሚዲያ ዛራ ሚዲያ በሳተላይትና በተለያዩ የማህበራዊ ሚዲያዎች ለተመልካች ይደርሳል። የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ እና ሼር ያድርጉ። በዶኖርስ ኦርግ ወርሃዊ አባል ወይም በአንድ ጊዜ ክፍያ ይደግፉን። በጎፈንድሚ መደገፍም ይችላሉ። በዜል ወይም በካሻፕ ይቀለኛል ካሉም በስልክ ቁጥራችን 571 622 8891 ዛራ ሚዲያ በአስቸጋሪ ወቅት ለህዝብ የቆመ ሚዲያ። ሰላም ጤና ይስጥልኝ ክቡራት ተመልካቾቻችን እንደምን ቆያችሁ? ዛራ ሚዲያ ኔትወርክ መከታተል ላይ የምትገኙት ወቅታዊ ጉዳይ ዝግጅታችን አሁን ጀምረናል። አብራችሁ እንድትቆዩ ጋብዛለን። ሳተላይትና ዩቲዩብ ላይ ነው የምትገኙት። ሼር አድርጉት፣ ፕሮግራሙ ሌሎችም እንዲደርስ ማለት ነው። ላይክ ማድረግ አትርሱ። ሰብስክራይብ ካረጋችሁ ሰብስክራይብ በማድረግ ቤተሰቡ ነው። ተመልካቾች በዛሬ ወቅታዊ ጉዳይ ዝግጅታችን የምንዳስሰው ጽምዶን ያፈረሰው ጽምዶ ነው። ሌላኛው ጽምዶ በጽምዶ የፈረሰው የአብይ ጽምዶ ጉዳይ በተጋረው ላይ ያው የነበረው የጥላቻ ነገሮች በሌላ ጽምዶ መተካቱ አብይ እዚህ ድረስ እንዳደረሰው ያው ዛሬ መቀለ የነበረው የጽምዶ መድረክ ነበር። ሁለተኛ ሳምንት ዛሬ ለየት ያለ መድረክ ነበር። ስለዚህ ተወሰነ ነግራችኋለን። ከአንድ የቲዲኤፍ ኮሎኔል የተላለፈ መልእክት አለ። ተመልካቾቻችን በታጣቂዎች የታገቱት ባለስልጣን ጉዳይ አነጋጋሪ ሆኗል። የፓርላማ አባሏ ታግቷል። የመጀመሪያ የፓርላማ አባል መሆናቸው ነው። ስለዚህ ጉዳይ ነግራችኋለን። ወሎ የራሱን ትውልድ ቦታ በከባድ መሳሪያ በመምታት መነኮሳትን የገደለው ጀነራል ስክሪን ላይ የምታዩት ጉዳይም አነጋጋሪ ሆኗል። የራሱ ስክሪን ላይ የምታዩት ጀነራል ጀነራሉ የራሱ ሰራዊት ደግሞ ወደ ፋኖ ዛሬ መቀላቀላቸው ተናግረዋል። አዛዦቹ ወደ ፋኖ የተቀላቀሉት መግለጫም ሰጥቷል፣ መልእክት አስተላልፈዋል። ይሄን ጉዳይ ወደ እናንተ እናስተላልፈዋለን። አንድ የአብይ አህመድ የቅርብ ጓደኛ የሚዲያ ባለሙያ የፊልም ባለሙያ 500 ሚሊዮን ሊትር ግዢ እንዲያከናውን እድል እንደተሰጠው አነጋጋሪ ሆኗል። አዲስ አበባ አካባቢ ነግራቸዋለን ተመልካቾቻችን። ይሄንን ጉዳይ ለገሰ ጫፎ ወደ ኢራን ሄዶ ምን እንዳደረገ መረጃ ደርሶናል። እነዚህና ሌሎች ጉዳዮች እንቃኛለን። አብራችሁ ስትቆዩ በርካታ ጉዳዮች ሰማላችሁ። የአብን እና የሌሎች የምርጫ ቅስቀሳ ምን እንደሚባልም ምርጫ ቅስቀሳ አካባቢ የሚናገሩ አስቂኝ ነገሮችም ወደ እናንተ እንደ ማጣፈጫ ወደ እናንተ እናደርሳለን። አብራችሁን ቆዩ። ሚዲያውን ደግፉ። በቀጥታ ወደ ጉዳያችን እናልፋለን። መጀመሪያ የከሚሴ ፓርላማ አባሏ ወይዘሮ አሚና እድሪስ መታፈናቸው ታግተው መወሰዳቸው እየተነገረ ይገኛል። ማህበራዊ ሚዲያ በሙሉ ስለዛ ነው እየተነገረ ያለው። የመጀመሪያ የኢትዮጵያ ፓርላማ አባል በማንነታቸው ባልታጠቁ ሰዎች ነው የታግተው የተወሰዱት እየተባለ ያለው። እኚህ የፓርላማ አባል የከሚሴ ሸዋሮቢት አካባቢ ማለት ነው በመወከል ፓርላማ የሚገኙ ናቸው። የአማራ ፋኖን በመወንጀል በማብጠልጠል የአማራ ፋኖ አካባቢ መጥቶ ገደለ፣ ረሸነ፣ ሰብአዊ መብት ጥሰት ፈጸመ በሚል ክሳቸው ነው የሚታወቁት እና የመጀመሪያ የፓርላማ አባል በታጠቁ ኃይሎች ማንነታቸው ያልታወቁ ታጣቂ ኃይሎች መታገታቸው የመጀመሪያ ፓርላማ አባል ያደርጋቸዋል። የኢትዮጵያ ፓርላማ መግለጫ አልሰጠበትም። የኢትዮጵያ መንግስት በዚህ ጉዳይ መግለጫ አልሰጠበትም። ተደራድሮ ያስፈታቸዋል ወይ በምን የሚታወቅ ነገር የለም። ይሄን ወደ እናንተ እናድርስና ተመልካቾች የመከላከያ አመራሮች ዛሬ ወደ ፋኖ ተቀላቅሏል። ከፍተኛ አመራሮች የመከላከያ እንዲህ ወሎ አካባቢ ያለው የ11ኛ እዝ የሚባለው ከፍተኛ ወንጀል እየፈጸመ ነው። ከፍተኛ ቤተክርስቲያን ሙሉ በሙሉ አውድሞ 22 የቤተክርስቲያን አገልጋዮች ዋና ቆሞሱን የቤተክርስቲያን አስተዳዳሪ ጨምሮ በርካታ መነኮሳት ሴትም ወንዶች መነኮሳት እዛው ጨርሷቸዋል። 22 ከአንድ ቤተክርስቲያን ብቻ አነጋጋሪ ሆኗል። ዛሬ በአማራ ክልል ትልቅ ሀዘን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መግለጫ አላወጣችም። እስካሁን ስከታተል መግለጫ አላወጣችም ሰምቻለሁ። መቼ እንደሚያወጡ እንሰማለን። ለማንኛውም ወደዛ ከመሄዴ በፊት
የሜጀር ጀነራል አድማሱ አለሙና ሜጀር ጀነራል ዘውዱ ሰጥ አርጌ የሚመሩት እዝ ነው። ይሄ ነው ዘውዱ ሰጥ አርጌ ማለት ይሄ ነው። በቅርብ ጊዜ ይመስለኛል ወደ ሜጀር ጀነራል ያደገው። ይሄ ምክትሉ ነው። ይሄ አድማሱ ዋናው ነው እና ይሄ 11ኛ እዝ የሚባለው አዛዦች ናቸው። 11ኛ እዝ ወደ አበርገለ ሰቆጣ አካባቢ ያለ እዝ ከዛ ትግራይን ተዋጋላችሁ ቶሎ ሄዱ ተብለው ወደዛ ሰቆጣና እንትን አድርገው ካስቀመጧቸው በኋላ አሁን ተመለሱ የተወሰነ ሰራዊት ፋኖ ከኋላ እየመታ ስለሆነ የተወሰነ ሰራዊት ወደ ኋላ ቀንሱ ተብለው ወደ መቅደላ ምናምን አካባቢ ተልኳል። ሰራዊቱ ቀንሶ እና እዛ ሄደው ዛሬ ትላንት የፈጸሙት ወንጀል አለ። ይሄን ተከትሎ የተቆጣው በመከላከያ በንጹሃን ላይና በቤተክርስቲያን አባቶች ላይ የፈጸመው የመድፍ ጭፍጨፋ ጉዳዩ ከበድ እያለ መምጣቱ ሁሉም እያሳዘነ ባለበት ሰዓት ከፍተኛ አመራሮቹ የዚህ የ11ኛ እዝ 203ኛ ኮር 73ኛ ክፍለ ጦር አባላት የሻለቃ ዘመቻ ኃላፊው እና የራሱ ኦፕሬተር እና ሌላ የመቶ አዛዥና የሻለቃ ስታፍ ጠርናፊ ከነሙሉ ትጥቃቸው ለፋኖ ኃይሎች እጅ ሰጥቷል ማለት ራሳቸው ተቀላቅለው እጅ መስጠት ሳይሆን እጅ መስጠት መማረክ ይመስለኛል መማረክ ነው ኢንፋክት እና ራሳቸው ከርተው ከፋኖ ኃይሎች ጋር መቀላቀላቸው ዛሬ ይፋ ተደርጓል። የፋኖ ኃይሎች የሚኒሊክ እዝ የምስራቅ አማራ ሚኒሊክ እዝ በሰላም ተቀብሏቸው አጭር መልእክት አላቸው። ሁሉም አማራ ክልል ያለው አድማ በታይ ነኝ ምልሻ ነኝ ምናምን የምትለው ይሄን በአስቸኳይ መሳሪያህን አውርደ ለፋኖ ከፋኖ ጎን እንድትሰለፍና የፋኖ ትግል እንድትደግፍ ብሎ ጥሪ አድርጓል። ይሄ በተደጋጋሚ የምንለው መደገፍ ያለበት ሁሉም ሊከተለው የሚገባ ትልቅ እርምጃ ነው። ተመልካቾቻችን ትንሽ ወደዛ እንሄዳለን። አስር አለቃ ብሩክ ጌታ ነበራለሁ። ያው የ83ኛ ክፍለ ጦር የአራተኛ ሬጅመንት ዘመቻ መምሪያ ኃላፊ እና እኔ ከዛሬም ድረስ ባልመሰለንም ትግል ስንታገል ቆይተናል። ከወንድሞቻችን ጋርም አንጣላም፣ ከወንድሞቻችን ጋር አንዋጋም በማለት ወደ ፋኖ ተቀላቅለናል። አሁንም ያላችሁ ወንድሞቻችን በመከላከያ ሰራዊት ወይም በአድማ በታኝ ወይም በሚሊሻ ያላችሁ የአማራ ተወላጅ ህዝባችን እየተጨቆነና ህዝባችን እየተገፋ ስለሆነ ወደ አርበኛው ፋኖ እንድትቀላቀሉልን በአክብሮት እንጠይቃለን። እንግዲህ መልእክታቸው ይሄ ነው። እንኳን ደህና መጣችሁ ሊባሉ ይገባል። የፋኖ ኃይሎች ሚኒሊክ እዝ ተቀብሏቸዋል። የመከላከያ የ11ኛ እዝ የ203ኛ ኮር 83ኛ ክፍለ ጦር አባላት ናቸው። ሁሉም ባለማዕረግና ሰራዊት የሚያዙ አባላት ነበሩ። ከመከላከያ ጋር ሆኖ ከነሙሉ ትጥቃቸው እንዳያችሁት። ሌላ ተመልካቾች ከመንግስት ከፍተኛ ባለስልጣናት የሰማ ነው አስገራሚ መረጃ አለ። ታገሰ ጫፎ የፓርላማ ዋና ስፒከር ሃውስ ስፒከሩ ወደ ኢራን ተጉዞ ነበር። ኢራን በሚስጥር ነው የተጓዘው። የኢራን ሚዲያዎች ማዘገቡትም የብልጽግና ሚዲያዎች ማዘገቡትም በሚስጥር ነው ሄደው። እንግዲህ ኢራን በከባድ የማዕቀብ ወታደራዊ ሚሊታሪ ማዕቀብ ዓለም አቀፍ ማዕቀብ የተጣለባት በተለይ በጦር መሳሪያ ምናምን በጣም ታስራ የምትገኝ አብይ አህመድም ድሮን ሲገዛ የመን ካሉት የሁቲ አማጽያን ጋር በእነሱ በኩል በደላላ ነበር የሚገዛው። የምታውቁት የሚገዛው እንደዛ ነው። ይሄ ማን ነው ያለው ትልቁ ታዲዮስ ማን የሚባለው ባለሀብት እሱ ነበር ዋና ደላላ። ይሄን እንትን የሚያደርገው አብይ የሚገዛለት በየመን አማጺ በሁቲ በኢራን የሚታገዙት በእነሱ በኩል ነበር የሚገዛው። በቀጥታ ዓለም አቀፍ ሕግ በሚያውቀው መሰረት የጦር መሳሪያ ግዢ ማድረግ አይችልም። ኢትዮጵያም ኢራንን መሸጥ ስለማትችል ማለት ነው። በድለላ ነበር የገዛው እና ታገሰ ጫፎ ከመንግስት ምንጮች የነገሩን ጃንዋሪ መጀመሪያ አካባቢ ወደ ኢራን ሄደ። ወደ ኢራን ኤክስፐርቶችን ይዞ ነው ወታደራዊ ኤክስፐርቶች ከመከላከያ ጭምር ይዞ ነው ሄደው ባለሀብቶች ማለት በዚህ ላይ ኤክስፒሪያንስ ያላቸው ከመከላከያም ከተለያየ ከውጭም ከውስጥም አሰባስበው ነው ሄደው እና መከላከያ አካባቢ ያሉ አብረው ተሄዱ ሰዎች ሲነግሩም ያው ይሄን መረጃ ያውቃሉ ተብሎ የሚታወቁት በሚስጥር ነው። ማንኛውም ሚዲያ እንዳይዘግበው ተብሎ ነው የተያዘው። አሜሪካ ጭምር እንዳትሰማ ተብሎ ማለት ነው። እንግዲህ አሜሪካና ኢራን ያሉበት ሁኔታ አሁን ዛሬ እንኳን በመነጋገርበት ጊዜ አሜሪካና ኢራን ጦርነት ላይ ናቸው ያሉት የሚታወቅ ነውና
ኢትዮጵያ ደግሞ የአሜሪካ ወዳጅ ነች። አብይ አህመድ እኔ ለአሜሪካ መሞት ፈልጋለሁ የሚል ሰው ነው። ኢን ፕሪንሲፕል የኢትዮጵያ ወዳጅ ነች። ኢትዮጵያ በፓርትነርሺፕ ከአሜሪካ ጋር ሰራለሁ ምናምን እያለች ምታውደለድል ነች። ብልጽግና ማለት ነው። እና ይሄ ለጦር መሳሪያ ግዢ ነው ተብሎ የሄደው ታገሰ ጫፎ የጦር መሳሪያ ፋብሪካዎችን በርካታ ፋብሪካዎችን ጎብኝቷል። የድሮን እና ሌሎች አይነት ጦር መሳሪያ ግዢ እንዲያከናውን የጦር መሳሪያ ፋብሪካዎችን ሲጎበኝ ነው የሰነበተው። ያ ቲም ታገሰ ጫፎ የሚመራው እንግዲህ ምንድን ያላቸው ከናንተ ጋር አብረን እንሰራለን፣ እናንተ ጋር የኢትዮጵያ ዋና አጋር ትሆናላችሁ፣ ኢትዮጵያም ደስተኛ ትሆናለች ከናንተ ጋር። ከዚህ በፊትም ከናንተ ጋር የሰራ ነው የድሮን ጉዳይ ማለት ነው። እኛ ደስተኞች ነን፣ አሁንም ከናንተ ጋር መስራት ፈልጋለን ብሎ ቃል ገብቶ እና ከነሱ ጋር ተስማምቶ ነው ወደ አገር ቤት የመጣው ቲሙ እንዳለ ማለት ነው። እና እንደምታውቁት ኢትዮጵያ ይሄ በግልጽ አሜሪካ እያወቀች ይሄ ልታደርገው አትችልም። ኢትዮጵያ በማዕቀብ ላይ ያለች ሀገር ኢራንን በመጎብኘትና የጦር መሳሪያ ግዢ ለማድረግ ታገሰ ጫፎ የሀገሪቱ ከፍተኛ ሰው ነው። ይሄ ሶስተኛ ወይ ምናምን ነው ይሄ ሰውዬ ወይ ሶስተኛ ወይ አራት ወይ ሶስተኛ ወይ ሁለተኛ ሰው ነው በኢትዮጵያ ስልጣን ቶፕ 4 ከሚባሉት ሰው ውስጥ አንዱ ነው። ይሄ በሀገሪቱ የፓርላማ አባል የፓርላማ ስፒከር ወደ ኢራን የሄደበት በማዕቀቡ ውስጥ ያለችውን ኢራን በሚስጥር ጦር መሳሪያ ለመግዛት ብሎ የሄደበት ጸረ አሜሪካ ነው። ኖርማሊ ጸረ አሜሪካ ነው። እና ይሄ የኢትዮጵያ ፖሊሲ መርህ የሌለው እንደ ተራ ፕሮስቲቱሽን እንደ ተራ ዝም ብሎ ከሁሉም ጋር መጋደም የሚፈልግ ወንጀለኛም ከወንጀለኛም ከንጹህም ከሁሉም ጋር መጋደም የሚፈልግ ነው። እያሳየን ያለው እሱ ነው። አሜሪካ ይሄ መረጃው አይደርሳትም ብለን አንገምትም። ምክንያቱም አዲስ አበባ ያለው ኤምባሲ ስራው እሱ ነው ሙሉ በሙሉ ማለት ነው። እንኳን ይሄ በቦሌ ወጥቶ ደርሶ መጣ ምናምን ተብሎ አሜሪካ መቼም የምታውቁት ነው። አያቶላህን እንዴት አድርጎ እንደሚከታተሏቸው ሞሳድ ምን እንደሚከታተል የሰው ጥርስ ውስጥ ቺፕ ተክሎ የሚሰልል ባለሙያ ባለበት ታገሰ ጫፎን የሚያክል ቲም ይዞ ሄዶ ማንም አይደርስብኝም ብሎ ካሰበ መረጃው ይሄን ይመስላል። ሌላ ቀደም ብለን መሀል ላይ ይሄን ገባንበት እንጂ የመከላከያ ወንጀል ወሎ አካባቢ የፈጸመው ወንጀል አሳዛኝ ነገር አለ። የ11ኛ እዝ የሚባለው ምክትል አዛዡ የሰቆጣና አበርገሌ ነበረች። ቅድም የነገርኳችሁ ይሄ ጀነራል አድማሱ አለሙና ሜጀር ጀነራል ዘውዱ ሰጣርገ ትላንት 28 ነው። ትላንት የካቲት 28 ከፍተኛ ወንጀል ተፈጽሟል። አንድ ገዳም ሙሉ አባቶች ላይ ጨረሰው። ይሄን መቅደላ መሃል ሳይንት ወረዳ ነው የሚባለው ቦታው ልዩ ቦታ ይሄ ወንጀል የተፈጸመበት የምትገኘው ታሪካዊቷና ጥንታዊቷ ርዕሰ አድባራት ወገዳማት ታዕካ ነገስት ነው የሚለው ነገስት አትራኖስ ቅድስት ማርያም ቤተክርስቲያን ገዳም ነው። በርካታ ዓመታት ያስቆጠረ ገዳም ነው። የነ አጼ በአደ ማርያም ጨምሮ በርካታ ነገስታት መቃብር ያረፈበት ቤተክርስቲያን ነው የሚባለው። እና ይሄ ጀነራል የትውልድ ቦታው እንዳጋጣሚ ሆኖ ዘውዱ ሰጣርገ ጀነራሉ የራሱ የትውልድ ቦታ ነው። ትውልድ እዚህ አካባቢ ነው። እና በብልጽግና ለመወደድ ብሎ በርካታ የገዳሙ አባቶችን ፈጅቷል በመድፍ። እና አጋጣሚ ያው ስም ዝርዝር አለበት የበርካቶች መጥቀስ አንችልም። የቤተክርስቲያኗ ቆሞስ ዋና አስተዳዳሪ የገዳሙ ቆሞስ አባ ሞገስ ፍስሐ፣ እማሆይ ድንቄ ተክሌ፣ ዲያቆን መዝገቡ፣ አባ አካል ነው፣ አባ ምናሴ ምናምን የሚባሉ 22 የገዳሙ አገልጋዮች በመድፍ ጋይቷል። ይሄ ደቡብ ወሎ ትላንት የተፈጸመ አሰቃቂ የሚባል ወንጀል ነው። ተመልካቾች በጣም ብዙ ሰው ሀዘኑ እየገለጸ ይገኛል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መግለጫ ማውጣታን አላቅም፣ ግን እየተነገረ ይገኛል። ሌላ ወደ የኦሮሚያ ግፍ እየተፈጸመ ያለው ኦሮሚያ አርሶ አደሩ እህል ሰብስቦ ማአት ነገር ጥሮ ግሮ ያመጣውን እህሉን እንዴት እንደሚያደርገው አይታችሁ ከሆነ ሶሻል ሚዲያ እሱ ነው ቀጥሎበታል። የመከላከያና የክልሉ ልዩ ኃይል ነው ይሄን የሚፈጽመው። በጣም ከባድ ወንጀል እየፈጸመ ነው። አገር በሙሉ እያወደሙበት ነው። ይሄ የሀገር መከላከያ ነው። ስንዴ ለምና የምታገኝ ሀገር አርሶ አደር እንዲህ
እንዴ አገር በሙሉ መንደር ነው ያቃጠሉባቸው የሚያቃጥልባቸው እንደዚህ እንደምታዩት ነው። በጣም እጅግ የሚያሳዝን ነው። ድምጽ የሚሆነው የለው እንደዚህ እየተገደልክ ነው ብሎ የሚጮህለት የለ። ሽመልስ አብዲሳ ይገላል፣ አወል ወፈፌ ይገላል፣ አብይ አህመድ ያስገድላል፣ ብርሃኑ ጁላ በሙሉ ጠቅላላ ተመልከቱ። ይሄ ኦሮሚያ ነው። ይሄ በእውነት በጣም ዘግናኝ የሚባል አርሶ አደሩ ምን ያህል ሞራል እየሰበሩት እንደሆነ የሚያሳይ ነው። ወደ የምርጫ ቅስቀሳ እንደ ቀልድና ምሳሌ ምናምን ሳይሆን እንደ ሲሪየስ ጉዳይ አሁን ምርጫ ቅስቀሳ ላይ ያለው ኑሮ ውድነት አይደለም አጀንዳ። ኑሮ ውድነት ምንድን ነው? አገሪቱ የሞተች ነው፣ አገሪቱ እንደጨው የሟሟች ነው ብሎ ምናምን እንደ ጥያቄ አይደለም። ምንድነው የማይታያቸው ነገር የሚያዩት ጎላ አድርገው ኤርትራ ኢትዮጵያ ምድር ላይ ገብታለች፣ ድንበራችን ገብታለች እየተባለ ነውና ድንበራችን የሉዓላዊነታችን ጥሳለች እየተባለ ነውና የእናንተ ፓርቲ መንግስት ከሆናችሁ በቃ የፓርቲያችሁ አቋም ምንድን ነው? ጥያቄ ነው። ጥያቄ ነው ለፓርቲ የሚመዘንበት ማለት ነው። ኢትዮጵያ ምድር ላይ ገብታለች ኤርትራና የእናንተ ፓርቲ አቋም ምንድን ነው ሲባል መልሱ እኮ ኤቢሲዲ ምናምን የለውም፣ አያስፈልገውም እኮ። መንግስት ሆነ አንተ ምን አልክ ነው ጥያቄ። የመጀመሪያ ጥያቄ ምን አልክ? ኤርትራ መሬቷን የያዘችው በአልጀርስ ስምምነት ከሆነ ትውሰደው ስትለን የነበረ እኔ እኮ አይደለም አብይ ትግራይ ተወላጆችን ሰብስቦ እንደዚህ ብሎ መልስ ሰጥቷቸው የበተናቸው እኮ ነው። በአልጀርስ ስምምነት ከሆነ ከዛ ውጭ ከሆነ ሪፖርት ሲመጣ እናየዋለን፣ እሱን ግን ይውሰዱት ያልክ ሰው እኮ ነው። ስለ ኢትዮጵያ ድንበር ያገባሃል ወይ? አክሱም እኮ ሲጨፈጭፍ አይተናል፣ ግን ዝም አልኳቸው። ያኔ ህዝቤ ሲጨፈጨፍ ዝም አልኩኝ እኮ ያለን ሰውዬ እኮ ነው። ንብረት ሲወድም ሰው ሲገድል ምናምን ነበር እያየን ነበር፣ ግን ዝም አልናቸው ያኔ ያለን እኮ። ስለ የትኛው ሉዓላዊነት ስለ የትኛው ድንበር ነው የምታወራው ብትሉት የኢትዮጵያ ምርጫ እንደ ቀልድ ነው። ምርጫ እንደማይካሄድ እየነገርኳችሁ አይደረግም። በአብዛኛው ያው ትግራይ አይደረግም። ኦብቪስሊ ታውቃላችሁ፣ ትግራይ አይደረግም። ነግራችኋለሁ። መጀመሪያ ሜላት ወርቅ ደብዳቤ ስጽፍ ታየው እሱ አትርከቢ ብያታለሁ እዚህ ሚዲያ ላይ ጭምር። አይደረግም ትግራይ። አማራ ክልልም አይደረግም። አማራ ክልል አይደረግም። አሁን እሱም ካላወቃችሁ ልንገራችሁ፣ አማራ ክልል ምርጫ አይደረግም። ሌላው ግን ሱዳን ድንበራችን ገብታለችና የእናንተ አቋም ምንድን ነው? ኤርትራ ድንበራችን ውስጥ ገብታለችና የእናንተ አቋም ምንድን ነው? በእውነት ይሄ የኢትዮጵያ ሕዝብ ቁጭ ብሎ ያዳምጣል ወይ? ይሄ ፕሮግራም ነው። ምን ታረጋለህ? ሰማዩም ምድሩም የኛ ነው ስትለው የነበረው ብርሃኑ ጁላስ ምን ታረጋለህ? አብይስ ምን ታረጋለህ? እንዲህ ብለህ ሰላም እየተባባልክ ነበር። ይሄ እቺ ቀለበት ታቋታላችሁ አለ። እቺ ቀለበት በጽምዶ ነው የተበጠሰችው። በጽምዶ ጸረ ትግራይ የሆነች ቀለበት ነበረች። እቺ ጸረ ትግራይ የሆነች ቀለበት ትግራይን ለማውደም እንካ ካላሰርኩ ለባክም ቢሉ እጁን እየጎተተ ሲያስገባው የነበረው እሱን ነቅለን ጣልነው። እሱ ጽምዶ በጽምዶ ነው የፈረሰው። የአብይ ጽምዶ በጽምዶ ነው የፈረሰው። ተመልካች በወንድማዊ ጽምዶ በሰላማዊ ጽምዶ ጸረ ትግራይ የነበር በሙሉ ጠራርገን ነው የጣልነው። እና እቺ እንዲህ ያረክበት ጉዳይ እናስታውስና አሁን አብን በሉት እገሌ በሉት ምን ብሎ ይጠየቃል? አንዳንድ ሁለት ጉዳይ አለ። ወደ የጽምዶ ስለ ጽምዶ እንዴት እንደፈረሰ አንድ የቲዲኤፍ ኮሎኔል ዛሬ የሰጠው አስተያየት አለ። ስለሱ ጉዳይ ከመሄድ በፊት እችን እንስማ። የቀድሞ አብኑ የመጨረሻ ጥያቄ፣ ካሁን ቀደም እርስዎ የአማራ ብሔራዊ ንቅናቄ አካል ስለነበሩ አባል ስለነበሩ የአማራ ክልልንም ላይ ካሉ አካባቢዎች ወክለው ስለሚወዳደሩ የአማራ ሕዝብ የሚያነሳው ጥያቄ የሱዳን ጦር ወሮ የያዘውን መሬት ማስመለስ ላይ ትብብር ለኢትዮጵያ አንድነት አቋም ምንድን ነው? መንግስት ማንም ቢሆን እንዲህ አይነት እርምጃ ቢወስድ አስተላልፋችሁ ምን ይሆናል? በመጀመሪያ አንድ የመረጃ ስህተት አለ። የአማራ ክልል ላይ ወክዬ አይደለም የምወዳደረው። አማራ ክልል ውስጥ የሚወዳደር ሰው ስለነበሩና ወክለው ምክር ቤት ውስጥ ስለገቡ እንደሱ ይሻላል። አዎ ከሱዳን ጋር መጀመሪያው ትንኮሳ ማቆም አለበት ብዬ ነው የማስበው። ማን እየተነኮሰ ያለ? ኢትዮጵያ ትንኮሳ ዩናይትድ አረብ ኤምሬት ተላላኪ ሆና ትንኮሳ እየፈጸመች እንደሆነና የሱዳን መንግስት እያስታጠቀና እያሰለጠነ ያለው ታጣቂስ የፈጥኖ ደራሽ ፖሊስና እየደገፈች ያለችው የዩናይትድ አረብ ኤምሬት ተላላኪ በመሆን ኢትዮጵያ ናት። አልቡርሃን አርሚ 7 የሚባለውንና እርስዎ ወከልኩት የሚሉትን ክልል ላይ ያለ መሬት ለመውሰድ እያደረገውን ጥረትና ስልጠና አስመረጃ ያለውትን መጀመሪያው ቅድም እንዳልኩት ነው። መጀመሪያ ውስጣዊ አንድነታችን ሳናጠናከር ጥሩ ዲፕሎማሲ ግንኙነት ሳናደርግ
የሌሎች ሀገሮች ተላላኪ ከሆነ በኋላ ሌሎች ሀገሮች ጥቃት ሲፈጽሙ ለምን ፈጸሙብን ልንል አንችልም። ጥቃት ቢፈጸም የእናንተ ፓርቲ አቋም ምን ይሆናል? ሁለቱም አካላት ከትንኮሳቸው እንዲጣቆሙ። ስለዚህ አሸማጋይ ነው የምትሆነው። ኢትዮጵያም ተላላኪ እንዳትሆን፣ ሱዳንም የሌሎች ሀገሮችን ተልዕኮ ተቀብላ ተላላኪ እንዳትሆን፣ ይልቁንስ ሁለቱ ህዝቦች የሱዳን ህዝቦች መንግስት ብትሆኑም እንዲህ ነው የምታሸማግሉት ኢትዮጵያንና ሱዳንን መንግስት ሆናችሁ? መጀመሪያውኑ እንደ ብልጽግና ተላላኪ አልሆንም። የውጭ ሀገር ተላላኪ አልሆንም። ይሄ አሁን ተመልካቾች ይሄ አሁን ዳኛ ነው፣ ሞዴሬተር ነው፣ ጋዜጠኛ ነው፣ ሃርድ ቶክ ነው። አርሚ ሰባ እኮ እያሰለጠነ ያለው መጀመሪያ የእናንተ የኤምሬት ተላላኪ መሆኑን አቁሙ ሲል ዶክተር ማን አበባው ነው ስሙ የድሮ የአብኑ መጀመሪያ መላላኩን አቁሙ ሲል አርሚ ሰባ እያሰለጠነ አይደለም ወይ ሱዳን ይላል እንደዛ እኮ። እስቲ መጀመሪያ የጠየቀህን ስማ። የጠየቀህን አርሚ ሰባ የት ነው ያለው? ሸረሪና ነው ያለው። አርሚ ሰባ የት ነው ያለው? ሸረሪና ነው። ደመቀ ዘውዱ ጠይቀው፣ ዳንኤል ክብረት ጠይቀው ሸረሪና የት ነው እንደሆነ። ኢትዮጵያ ምድር ላይ ነው ያለው። ኢትዮጵያ ምድር ላይ ምዕራብ ትግራይ ነው ያለው። ሸረሪና አይደለም የሚል ሸረሪና ወይ ጂኦግራፊ ማታቆነ ጎግል አድርገው። ደመቀ ዘውዱ ምንድን ሸረሪና የሚባላል እንዴ? እናንተ አካባቢ ድንበር ላይ ሸረሪና የሚባል የኢትዮጵያ ግዛት አለ እንዴ? ጠይቅ። ሸረሪና ነው የሚባለው። ሱዳን ትዲኤፍ ሰራዊት የለም። አርሚ ሰባ ሸረሪና ማንም ጠይቀው። ይሄ የሚያውቁ ሸረሪና እንዴት ነሽ ብሎ እኮ ግጥም ገጥሞላታል እኮ ዳንኤል ክብረት እኮ በወረራ ጊዜ በመድፍ በሚግ በምናምን ይህን ሁላ በታንክ በፍጹም ንቅቅ ያላለ እዛ ስንቱን ሲያራግፍ የነበረው እኮ ሰራዊት ነው ያለው አርሚ ሰባ እና እሱ ኢትዮጵያ ምድር ላይ ነው ያለው። አሁንም እዛ ነው ያለው። ነገ ስራው ይሰራል። ነገ ስራው ይሰራል ነው የምልህ። አሁን አስረግጬ ነው የምነግርህ። አሁን ፋና ነው ልጁ የጠየቀው የኤምሬት ተላላኪ መሆኑን አቆሙ ሲል ሮይተርስ ያጋለጠው ፋና ቴሌቪዥን አስተያየት ስጥበት። ፌር ነው። ምርጫ ላይ እኮ ፌር ነው የምትሆነው። ብልጽግና አይደል እንዴ? ብልጽግና ወክለ ማን ጋር ነው እየተከራከርከ? ብልጽግና ነው ወይስ ሚዲያ ሞዴሬተር ነው? ኤምሬት የለችም ምዕራብ ትግራይ አይሜን ምዕራብ ምንድን ነው የሚባለው? መተከል ነው ምናምን አካባቢ መተከል ሳይሆን ቤንሻንጉል ውስጥ አለች። ዓለም በሙሉ ያወቀው ነው። ሮይተርስ ያጋለጠው ነው። በየጊዜው ከዛ ሆና በድሮን እየተመታው ነው እያለች ሱዳን ኮምፕሌን እያደረገች ጃንዋሪም ፌብሩዋሪ እና ማርች በድሮን ተመታው ብላ በየጊዜው ሪፖርት እያወጣች ነው። ምላሽ ሰጣለሁ እያለች ነው። መጀመሪያ የማን ተላላኪ ነህ አንተ? የኤምሬት። ኤርዶጋን ምን ሊያደርግ ነው አዲስ አበባ የመጣው? አቁም ነው። ተላላኪነትን አቁም። የቀጠናው የሌላ ሀገራት ሶስተኛ ፓርቲ የጦርነት ግንባር ላይ ያደርጉት አይገባም ብሎ ትእዛዝ ሰጥቶ የሄደ ነው። ምስራቅ አፍሪካ መረበሽ የለበትም እኔ አልፈቅድም ያለበት ነው። ምን ሊያደርግ ነው የመጣው? ዝናሽን ለመጎብኘት ነው የመጣው? ቤተ መንግስት ቡና ለመጠጣት ነው የመጣው? አይደለም እኮ። የዚህ ጉዳይ ነው። ወደ ኤምሬት ሄዳለሁ ብሎ ታምም ያለው ብሎ አላየህም ያለው ለምን ይመስላችኋል? መጀመሪያ አለቃው አናግሮ ከዛ አብይ ተላላኪው ጋር ለመምጣት ነበር መጀመሪያ ኤምሬት፣ ከዛ ወደ አዲስ አበባ ነበር ለመምጣት ያሰበው። ያኛው ታምም ያለው አለ ወደ ተላላኪው መጣ። ምን ያደርግልሃል? ተላላኪ ነች፣ እልም ያለች ቀኝ ግዛት አልተገዛን የምትል ኢትዮጵያ ግን በአረቦች እጅ ላይ ያለችው በኤምሬት ትንሽዬ 1 ሚሊዮን የማይሞላ እኮ ነው የአረብ የኤምሬት ህዝብ እኮ። ስንት ነው ኦሪጂናሉ አቦርጂን የሚባሉ ባለሀብት ይሄ ያለምንም ንክኪ የሌላቸው ከግብጽ ከምናምን የማይወለዱ ከኳታር ከኩዌት የማይወለዱ ጥርት ያሉ ኤምሬቶች ስንት ናቸው? 400 ሺህ ምናልባት ከ300 ሺህ 400 ሺህ ነው የሚሆኑት። ሌዘር 1 ሚሊዮን ናቸው። ሌላው 10 ሚሊዮን ሁሉ መጤ ነው። ይሄ ነው ኢትዮጵያን እያስተዳደረ ያለው። በ300 ሺህ የኤምሬት ህዝብ ኢትዮጵያ እየተገዛች ነው። ይሄ ቅስቀሳ ምን ይመስላችኋል? ኤርትራ ኢትዮጵያ ምን ላይ ነው ያለችው? እስቲ ንገረን፣ አንተ የነገርከን ታውቃለህ እኮ ይሏል። አንተ ንገረን እስቲ። ትላንት እንደዛ አብይ ኢትዮጵያ በአልጀርስ ስምምነት ከሆነ ይውሰዱ ሲል አንተ ፋና ምን አደረክ? ኢትዮጵያ ቴሌቪዥን ምን አደረክ? ማን የሚባል የኢትዮጵያ መንግስት ነው ይሄ ጠቅላይ ሚኒስትር? አንተ ጠቅላይ ሚኒስትር አይደለህ እንዴ ብሎ የመከተሰዋል የጠየቀ ሰዋል የለም። አልፋሽካ አንተ ነው የሰጠኸኝ ሲለው አልፋሽካ አለ እኮ የአልፋሽካ ባለች ትንሽ አልፋሽካ እንደ አማራነታችሁ የአልፋሽካ ጉዳይ ምንድን እንደዛ ነው ያለው። በሱዳን ትወራለች ይላል። አንተ ምን ስራህ ምንድን ነው? ውጭ ጉዳይ ሚኒስትር ምን ያደርጋል? መግለጫ ወጣ።
ብርሃኑ ጁላ መግለጫ ያወጣ ገና መንግስት ለመሆን ወይ ወንበር ለመያዝ የፓርላማ ወንበር ለመያዝ የተወዳደረ ሰው ፓርቲያቸው አቋም ምንድነው? መቼ ብልጽግና አቋሙ ተናገረና መቼ ኢትዮጵያ ራሱ አቋም አገለጸችና ነው ታራ ትንሽ ወጣቶች እነዚህ አቋማቸው ግለጹ የሚባሉት? ጨዋታቸው ጨዋታ አይደለም፣ ገና ነው። ኤርትራ መንግስት ሰራዊት የኢትዮጵያን ድንበር ጥሶ ወደ ኢትዮጵያ ግዛት ዘልቆ መግባቱን የሚያሳዩ መረጃዎች አሉ። የኢፌድሪ መንግስትም መግለጫ አውጥቷል። በዚህ ጉዳይ ላይ አብን ያለው አቋም ምንድነው? በመሰረታዊነት መንግስት የሆነ አካል ነው ጉዳዩ ላይ ትኩረት ሰጥቶ ሊሰራበት የሚገባውና በጉዳዩ ላይ የአብን አቋም ጥያቄ በጉዳዩ ላይ የአብን አቋም ምንድነው የሚል ነው። የኢትዮጵያ ዳር ድንበር እንዲሁም ሉዓላዊነት መደፈሩን ደምድመን መነሳት ይቻላል። ይሄኛው መረጃ ትክክል ሲሆን የኢትዮጵያ ሉዓላዊነት ተደፍሯል ማለት ነው። ኢትዮጵያ ሉዓላዊነት ተደፈረ ማለት ደግሞ ከየትኛውም ኢትዮጵያ አካል ጋር ሆነን ይህንን የሉዓላዊነት መደፈር መጠበቅ መከላከል ይሄ ጨዋታ የምርጫ ዝም ብለህ ከምርጫ ትንሽ ወጣስ ብለን እናሳያችሁ ብዬ ነው ተመልካቾች። የአጠራጠር አድርገን ነው ዛሬ ወደ ኋላ እንግዳለን ወደ ኋላ አካባቢ ተመልካቾች። የጽምዶ ጉዳይ በእውነት አበባው ታደሰ ታስታውሳላችሁ? የኢትዮጵያና የኤርትራ ደም አንድ ነው። የነሱ ሞት የኛ ሞት ነው። እኔ ይቀበራልኝ እንትና ነው የእንትና ይቀበረው እንትና ነው እንደዛሬ ሲባባሉ የነበሩት። የመሐመድ ተሰማ ይቀበራቸው ሰለሞን ነው የኔ ይቀበራልኝ ሐሊባይ ነው ምናምን ሲባባሉ ነበር። ትግራይን ለማውደም ትግራይን ጸረ ትግራይ የነበረው በሙሉ ጥላቻ በጥላቻ ታውሮ ጽምዶ የሚባለው ቋንቋ አሊያንስ ፈጥሮ መጥቶ ወደ ትግራይን ለማውደም ነው የመጡት። ጽምዶ ሌላ ትርጉም አልነበረውም። ሁሉም ተሰፈረበት ቁና የሚሰፈርበት ጊዜ ሩቅ አይደለም። እውነት ነው፣ ሩቅ አይደለም፣ ይሰፈራል ሁሉ። ይሄ ለትግራይ ህልውና ተብሎ ወንድም ከወንድሙ ጋር ከዚህ በኋላ መጋጨት የለበትም። 4 ኪሎ በተቀመጡ ገዢዎች ድጋሚ ይሄ አካባቢ ጦር አውድማ መሆን የለበትም። ይሄ አካባቢ ሰላም ይፈልጋል፣ ህዝቡ መገናኘት ይፈልጋል። በአብይ ፍቃድ የኢሮብ ህዝብ፣ ዛላንበሳ ህዝብ፣ ሁሉም ይሄ ድንበር አካባቢ ያለው ህዝብ በ4 ኪሎ ፍቃድ መገናኘትና ወይ መራራቅ የለበትም። ህዝቡ መገናኘት አለበት ተብሎ መገናኘት ሲጀምር ማን ፈቀደላችኋል? አዲስ አበባ ተቀምጦ እንዲሁ ተገናኙ እኮ ይላል። ናቅፋ እኮ ለገበያ ዋለ ዛላንበሳ ይላል። ሞያሌ ስጠይቀኝ እስቲ ሞያሌ የኢትዮጵያ ብር የኬንያ ሽልንግ 1000 ሽልንግ 1600 ብር ይሸጣል ሞያሌ። ውሸት ከሆነ ሞያሌ የሆናችሁ ይሄን ፕሮግራም ተከታተል ነገሩ። 1000 የኢትዮጵያ ብር 1000 ሽልንግ የኬንያ 1600 ኢትዮጵያ ብር ይሸጣል። መተማ ምንድነው የሚሸጠው? ከሱዳን ጋር ያለው ንግድ ምንድነው? አርቲሸክ ምናምን በሶማሌ አካባቢ ያለው ከኢትዮጵያ ሶማሌና የዋናው ሶማሌ ወይ ከሶማሌላንድ አካባቢ ያለው እንዴት ነው ግንኙነታቸው? ስለዚህ ጉዳይ ተነግሮ ያውቃል? ስለዚህ ጉዳይ አጀንዳ ሆኖ ያውቃል? በኢትዮጵያ ፖለቲክስ የኢትዮጵያ አኝዋክና የጋምቤላ አኝዋክ ተገናኙ፣ የጋምቤላ አኝዋክና የሱዳን አኝዋክ የደቡብ ሱዳን አኝዋክ ተገናኙ ተብሎ አጀንዳ ሆኖ ያውቃል? አይደረግም። ይሄም አይደረግም ብለናቸዋል። የዛላንበሳ ህዝብ አንበሳ ገለባ ማዶ ካለው ወንድምና እህቱ ተገናኘ ተብሎ ኒውስ የሚሆንበት ጊዜ ያበቃል። እንደ እኩል ነው የምታዩት ብለናል። አሁን ስለ ጽምዶ ዛሬ የጽምዶ መድረክ ነበር መቀለ። ለየት ያለ መድረክ በአይነቱ ለየት ያለ ነው። ሁለተኛ ፕሮግራም ነው። ኮሎኔል ነጋሽ ፈልፍ ኮሚሳር ነው፣ የቲዲኤፍ ታዋቂ ኮሚሳር ነው፣ ከነ ጀነራል ምግበይ ጋር ነው እና ለትግራይ ህልውና ተብሎ የተሰራ ጽምዶ ሌላ ጸረ ትግራይ ጽምዶን አፍርሶታል ብሏል። ይሄ ጽምዶ ጸረ ትግራይ ጽምዶን ያፈረሰ ነው። በእውነት ጥሩ ቃል ነው። እኔ እንኳን ብዙ ጊዜ እናገረው ነበር፣ ግን በዚህ ቃል ወርድ ኢኮኖሚ ተጠቅሜ የገለጽኩት ነገር የለም። ጽምዶ ጸረ ትግራይ ጽምዶን አፍርሷል። ፔሬድ። ለዚህ ነው አገሬ አዳም የምትጫጫው። እንዴት እኛ ባልነው መሰረት ለምን አይሄድም? ለምን እኛ ሁሌ ተዋጉ፣ ሁሌ በጥላቻ ኑሩ ብለን ስንነግራችሁ ለምን እሱን አላስቀጥላችሁ ሲባል አናስቀጥልም ነው። ትንሽ እንስማው ተመልካቹ። ጽምዶ ባሉ ጽምዶ ፍሪሱ ተፈጠረ። ጸረ ተጋሩ ጽምዶ ፈሪሱ ጸረ ተጋሩ ኩዋሓስ ተባሂሉ ዝተአቀደ ጽምዶ እዩ። ኣብ መቃብር ጽምዶ ዝተመስረተ ጽምዶ እዩ። ካልኣይ ክትጻመዱ እውን ክትድለለካ ክትጻመድ ስለዘለካ ክትጻመድ ማለት ይሆነ ዝሽየጥ ስለዘለካ ኢኻ ክትዕደግ። ትግራይ
ብዙሓት ብራንድ ዝወነን ዓዲ ብዙሕ ብራንድ እዩ ዘለዎ ህዝቢ ትግራይ ባዕሉ ዓብዪ ብራንድ እዩ ምክንያቱም ኣብ ምብራቅ ኣፍሪካ ጂኦግራፊካሊ ኣብ ምቹው ኩነታት ዘየለና ሃለዎ ግን ነዊሕ ዘበን ኤግዚስት ዝገበረ ህዝቢ ባርነት ፍጹም ዘየተኣናገደ ህዝቢ ሕዚ ከዓ መጨረሹ ብዓሰርታት ቁፅሪ ዓድታት ዝዋኑ ፈሲሰን ትመከራ በዲሁ ማሕበረሰባዊ ጉዕዞ ዝቐፀለ ህዝቢ እዩ እዚ ህዝቢ ብራንድ እዩ ኣብ ምስራቅ ኣፍሪካ ዋላ ዓለም ብራንድ እዚ ብራንድ እዩ ካብ ህዝቢ ትግራይ ህዝቢ ትግራይ እዩ ኢሉ እምበር ዘይክሓብር ይኽእል ዘይክፅመድ ይኽእል እንታይ ክረክብ ክፅመድ ስበት ዘይወትት እንተኮይኑ ትበራይ እንታይ ኢልካ ንፍቲ ምስጣስ ካልኣይ ኣብ ትግራይ ተጋዳላይነት ዓዲ ተጋዳላይነት እዩ ዓዲ ቁርፀኝነት ዓዲ መትከላውነት እዩ ትግራይ እዚኦም እንተኣሚኖም ክትግብርዎ እዮም ኢሉ እዩ ተፃሚዱ ክትፃመድ ኮይኑ ካሊእ ትግራይ ዓዲ ትዲኤፍ እዩ ትዲኤፍ በዓል ብራንድ እዩ ሕዚ ኣብ ደገ ኮይኖም ፀረ ትዲኤፍ እንትቃለሱ ፕሮፓጋንዳ እንትገብሩ ተለው ከፀልሙ ተለው ትዲኤፍ ፋሒሉ ዝሓድር ትዕጥቁ እውን ብድውሉ ዘምልቆ እዩ ዝመስሎም በፍፁም ከምኡ ኣይኮነን ትዲኤፍ ናይ ህዝቢ ትግራይ ተምሳሌት ህዝቢ ትግራይ ክጠፍእ ከምዘይክእል ኩሉ ትዲኤፍ ክሳዕ ዝብሃል ኣይኮነን። ተመልካቾች ኮሎኔል ነጋሽ ሕሉፍ ኮሚሳር ቲዲኤፍ ኮሚሳር ነው። ቲዲኤፍ ይሄ ብልጽግናዎች የዛሬ አድርገውና ምን ይሉን ነበር? ቲዲኤፍ የያዘ አሸናፊ ነው አይደል? እንደዛ እኮ ነበር የሚባለው። ከፕሪቶሪያ ሰላም ስምምነት በኋላ ቲዲኤፍ ማን ነው ቀድሞ ከቲዲኤፍ ጋር ጓደኛ የሚሆነው? እሱ ነበር ሁሉም ሲጣደፍ የነበረው። ወሰደው ጽምዶ ምን ይሉ ነበር? ያ ብላክቦርድ ሰሞኑ ሲተላለፍ አንድ ቪዲዮ አለ። ብዙ ሰው እኔ ከየት እንደሚያመጡት የድሮ ጎግል እያደረጉ ያመጡታል። የድሮ ጤናማ እያለ ድሮ የነገረው ማለት ነው የተናገረው ጆከር ነው። ቲዲኤፍ ጆከር ነው። አብይ ብልጽግና አሰብ መሄድ ካለበት ቲዲኤፍን ሳይዝ መሄድ አይችልም። ቲዲኤፍ ሳይዝ ዘው ምንም ሊያደርግ አይችልም። አሰብ ምናምን አይልም። ቲዲኤፍን ከጎኑ ካደረገ ብቻ ነው ሊሳካለት የሚችለው እያለ ነበር። በዛ ሰዓት ጆከር ነው ቲዲኤፍ በጣም ሁሉም ጋር ወሳኝ ኃይል ነው ይል ነበር። ዛሬ ይደግመዋል ወይ አይደግመውም? ኦፍ ኮርስ አይደግመውም። በጣም ዛስ ሪያሊቲ ያ ብላክቦርድ የተናገረው እሱ ትክክል ነበር። ያ ቃል አብይን ወሽመጡ የቆረጠውም አንደኛው እሱ ነው። ጆከር ነው ማለት ምንም ወሳኝ ኃይል ነው። ብራንድ ነው። ነጋሽ ሕሉፍ ምንድን ያለው ብራንድ ነው። ቲዲኤፍ ጽምዶ ማንም ሰው ሄዶ ዶሮ እና እንትን አብሮ ይታረሳሉ። ዶሮና በሬ አብሮ አይታረሱም። አቅማቸው ለየብቻ ነው። ወይም ገና ወይፈን ገና ያለመደ ወይፈን ከ10 ዓመት 5 ዓመት ካረሰ በሬ ጋር አይጠመድም። ታውቃላችሁ። ሁለታችሁን መሆን አለበት። ጡንታችሁ አስተማማኝ መሆን አለበት። እንደዛ እኮ ነው። ተፈላጊ መሆን አለበት። ጽምዶ ለመሆን ተፈላጊ መሆን አለበት። አብይ ኤርትራን ድጋፍ የፈለገው ትግራይን ለመምታት ኤርትራ ድጋፍ የፈለገው ከኤርትራም የፈለገው ነገር ስለነበረ ብቻው ስለማይችለው ነው። ብቻው ስለማይችለው እና አግዘኝ ያለው አሁን ትግራይ ይሄን ላድርግ ነው አልፈልግም ያለው ስለሚፈለግ ነው። አልፈልግም ነው። ቲዲኤፍ ምንድን አልፈልግም ነው ያለው። ከብልጽግና ጋር አልጣመርም ነው። ከብልጽግና ጋር አልጣመርም ምክንያቱም ተጣምረ ምን እንዳደረክ አውቃለሁ። ስለዚህ የቲዲኤፍ ተፈላጊ ነው። በብዙ መንገድ ተፈላጊ ነው። ከሁሉም በላይ የትግራይ ህዝብ ተፈላጊ ነው። ሰላም ወዳድ ነው። የራሱ ህዝብ አክባሪ ነው። ጎረቤት ህዝብ አክባሪ ነው። ህዝብ እንደ ህዝብ የደረሰበት ግፍ ደግሞ ይታወቃል። ማን እንዳደረሰበትም ጠንቅቆ ያውቃል። ጠላቱና ወዳጁ በደንብ አድርጎ ይለያል። ፕሮፓጋንዳ መተ ህዝቤ እኮ እንደዚህ ብትል በትግርኛ ጽሁፍ በቴሌፕሮምተር እያነበብክ ብታናግረው ቋንቋ ችግር ገጥሞት አያውቅም። የትግራይ ህዝብ በአፋርኛ ብታናግረው በእንግሊዝኛ ብታናግረው ቶሎ ተርጉምልኝ ይሄ ሰውዬ ስለኔ ጥሩ ነገር ተናግረዋል መሰለኝና ተርጉመህ ንገረኝ ነው የሚለው እንጂ በትግርኛ ስለተናገርክ ማንም ባንዳና ገዳይ መሆንን እያወቀ ያንተን ቋንቋ ሊገዛው አይችልም። ለዛ ነው የምልህ እና የእሱን በደንብ አድርጎ አስረግጦ
ሁሉም ሊገነዘበው የሚገባው ጽምዶ የፈረሰው በሌላ ጽምዶ ነው፣ በጤናማ ጽምዶ ነው። አደገኛ ጸረ ትግራይ ጽምዶ በጤናማ ጽምዶ ነው የፈረሰው። ለዚህ ነው በሙሉ ያው አዲስ አበባ ያጋጠመው ችግር ክራይሲስ የዚህ ውጤት ነው። አንድ ሁለት መረጃ ልስጣችሁ። አንደኛ የሙስና ደረጃ ሙስና ቴድሮስ የሚባለው አላደ የፊልም ባለሙያ የአብይ ጓደኛ ጀማ ነው ምናምን ትውልድ ቦታ ከአብይ ጋር ከድሮ ጀምሮ ነው የምንተዋወቀው እያሉ እንትን የሚለው 500 ሚሊዮን ሊትር ዘይት 500 ሚሊዮን ሊትር ዘይት ከውጭ ኢምፖርት አድርጎ እንዲያስገባ በንግድ በኢንዱስትሪ ሚኒስቴር ፍቃድ ተሰጥቶታል በአብይ ትዕዛዝ 500 ሚሊዮን ሊትር እና አዲስ አበባ ያላችሁ ተመልካቾች አላቅም 5 ሊትር 2000 ብር ምናምን ነው አሉ 2000 ብር ይመስለኛል። ስለዚህ ይሄ ወደ 2 ቢሊዮን ምናምን ነው። ኤኒዌይ ስንት ነው እንደሚሆን ካልኩሌት ማድረግ ነው ዋጋው። አሁን ሲነግሩን ምንጮቻችን እንደነገሩን ይሄ አዲስ አበባ አምጥቶ ሽጦ ሚኒማም 1 ቢሊዮን ብር ትርፍ ያገኝበታል አለ። 1 ቢሊዮን እና ገንዘብም የለውም ይሄን ለማድረግ እንኳን ይሄ የሚያስይዘው በባንክ የሚያስይዘው ስለሌለ ባለሀብት ሁሉ እየደረሰ አበድሩኝ እያለ ቶሎ ይሄን እድል አግኝቻለሁና ይሄን ቶሎ ተጠቀምበት እያሉ ነውና ቶሎ አበድሩኝ ምናምን እያለ ባለሀብቶች ሲያጠያይቅ ነው የሰነበተዋል። በጓድ ይሄ በኢምፖርትና ኤክስፖርት እንትን የተሰማራ ሰው አይደለም። በዘይት አቅራቢነት ምናምን በርካታ ባለሀብቶች አሉ ኢትዮጵያ ምድር ላይ የሚታወቁ። በልዩ ሁኔታ ግን ይሄ የአብይ ቅርብ ሰው የፕሮፓጋንዳ ሰውም ስለሆነ እንደ ውለታ ይሄ ተፈቅዶለታል እና 1 ቢሊዮን ከዘይት ኢምፖርት ሽያጭ 1 ቢሊዮን ብር የሚያተርፍ ከሆነ ባጭር ዝም ብሎ ባጭር ጊዜ ለምን ይሄ ሰውዬ እንኳን ፕሮፓጋንዳ እንኳን ፊልም እንኳን ኮሜዲ እንኳን ጥላቻ በተጋሩ ላይ ባንዳ ምናምን ብሎ መሳደብ ቀላል ነገር ነው። ታንክ ቢረግጠው ይሄ ያዋጣል። 1 ቢሊዮን ቀላል አይደለም ለዚህ ሰውዬ። ለዚህ ነው ይሄን ሁሉ አፉ ሲከፍት የነበረው። ለዚህ ነው በተጋሩ ላይ እና በትግራይ ላይ ጥላቻውን ሲነዛ የነበረው። ለዚህ ነው በእውነት። በተቃራኒ ደግሞ አዲስ አበባ ያለው የኑሮ ሁኔታ የኑሮ ውድነቱ ሁኔታ በጣም ከባድ እጅግ ከባድ የሚባል ነው። ይሄ ቀላል ይሄ አዶን እንደሚገለጽ በርካታ ሰዎች ልጆቻቸው መቀለብ አቅቷቸው በየአስፋልቱ ከስራ ወጥተው እናቶች እንደኔ ቢጤ ልብሳቸውን እንትን አድርገው በማይታወቁበት ሰፈር እየሄዱ አንድ እንትን ላይ እየሄዱ ማታ ለምነው በቤት እየገቡ ነው። የመንግስት ሰራተኞች ጭምር ነው የምላቸው። ይሄን የማይታወቁበት ሰፈር እየሄዱ ራሳቸው ተሸፋፍነው ለልጆች ራት የሚሆን እግረ መንገድ ለምነው እየሄዱ ነው አዲስ አበባ። ሁለት ሰዎች የነገሩኝ ነው። ከባድ ነገር ይሄ እንደ የነቢጤ ሄዶ ምግብ የትርፍራፊ ምግብ በየቤቱ ሄዶ የሚገኝማ እሱ አይገኝም በቀን ስለሚያልቅ። ከመንግስት ሰራተኛ ደግሞ ከቢሮ እንደወጡ ምንም አያገኙም። በጣም ከባድ የሚባል ክራይሲስ ውስጥ ነው ያለ። ብልጽግና በኢትዮጵያ ቴሌቪዥን በፋና የሚደረጉ የምርጫ ቅስቀሳ ስለነዚህ ጉድ የገመና የአዲስ አበባ ገመና ለሚዲያ አይሆንም። ሚዲያ እዛ የሚወራው አልፋሽካ ሱዳን ገብታለች፣ የእናንተ አቋማችሁ ምንድን ነው? ኤርትራ የኢትዮጵያ ምድር ላይ ገብታለች፣ አቋማችሁ ምንድን ነው? ይሄ ነው የሚጠየቀው አዲስ አበባ ያለው በኢትዮጵያ ቴሌቪዥን የሚደረገው ቅስቀሳ። ህዝቡ ግን በረሃብ እያለቀ ነው። የከተማ ረሃብ ደግሞ በጣም አደገኛ ነው። ተመልካቾች ፕሮግራማችን በዚህ እንቋጫለን። ቆይተን እንግዳ አለን። በትግርኛ የምናደርገው ቆይታ አለን። የትግራይና ኤርትራን በተመለከተ ጠንከር ያለ ፕሮግራም አለን። ጊዜ ካላችሁ ከኛ ጋር ትቆያላችሁ። ወደ ኋላ አካባቢ እንመለሳለን። ለነበረም ጊዜ እናመሰግናችኋለን። ሳብስክራይብ አድርጋችሁ ትውጡ። እንግዶች ከሆናችሁ ሳብስክራይብ ማድረግ አትርሱ። ሚዲያውን ደግፉ። የተለያዩ የስቱዲዮም የሰራተኛ ወጪ የሚሸፍነው በእናንተ ነው። ሚዲያችሁን መደገፍ ቀጥሉ ማለት እንወዳለን። ስለምትደግፉንም እናመሰግናለን። መልካም ጊዜ ሆነላችሁ። ወደ ኋላ እንመለሳለን። ላይክ ማድረግ አትርሱ። ዛራ ሚዲያ ኔትወርክ በከባድ ጊዜ ተፈትኖ ህዝባዊነቱን ያስመሰከረ፣ ለፍትህ ለሞራል የቆመ፣ በቅን ልቦና ሙሉ አቅምና የሙያ ኃላፊነት የሚተጋ፣ ዛሬም በኢትዮጵያ የሚዲያ ትግል የበኩሉን እያበረከተ የሚገኝ ተቋም። ዛራ ሚዲያ ፍትህ ለሚሹና ከተበደሉ ጎን የሚቆም፣ ሰላምና አብሮነትን የሚያበረታታ ሚዲያ። ዛራ ሚዲያ በሳተላይትና በተለያዩ የማህበራዊ ሚዲያዎች ለተመልካች ይደርሳል። የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ እና ሼር ያድርጉ። በዶኖርስ ኦርግ ወርሃዊ አባል ወይም በአንድ ጊዜ ክፍያ ይደግፉን። በጎፈንድሚ መደገፍም ይችላሉ።
በዜል ወይም በካሻፕ ይቀለኛል ካሉም በስልክ ቁጥራችን 571 622 8891 ዛራ ሚዲያ በአስቸጋሪ ወቅት ለህዝብ የቆመ ሚዲያ። Thank you.